አንተ ሁላም ጋር ተናንሽ ተጠሪላንዲ አስጨነቁን እኮ ወገን። ኧረ ወይኔ አርሰናል እኮ እዚህ ወሊ ነበር ማን። ይሄ ማንቸስተር ዩናይትድ ነው። ይሄ ኦልድ ትራፎርድ ነው። ፋታ ነው ማልሰጠህ፣ ፋታ ነው ማልሰጠህ፣ ፋታ ነው ማል ሴስኮ ጀግና ብሩኖ የኔ አባት፣ ብሩኖ የኔ አባት። ፕሬሲንግ ትጠላለህ። ፎቃቃው እያለውላ ቋጣሪ ግባለት። ካዝሜሮ ባላየ አብዩኤል ስታይል ግባለት። ነግሬሽ ነበረ ባጥር ተንጠልጥዬ ሴስኮና ዩክሬሽ አይገናኙም ብዬ። ማን አጥቂማ ከልቡ አጥቂ እዚህ ነው ያለው። እኛ የውበት ሳሎን አላስፈረምንም፣ ጭራሽ ነው ያስፈረምነው። ብስሚላሂ ሁልሽንም ለንደን የተባልሽ ከተማ ማለት ነው። አጨራረሴን እንዳንጂ ነው ማረጉ። ተስፋ እየሰጠው ነው። በቅስፈት ተስፋሽን እየነሳው ህይወትሽን ሲኦል ማደርገው። ልክ አንተን እንደነሳው ነው ፉሉሃ ምንም የነሳዋል። ልክ አንተን እንደረሳው ማን ይሄ ነው ማንቼ። ምን አለ አሁን እንደዚህ ነው ባሸነፈው። በቃ ማንቸስተር ፉሉሃም እንዳሸነፈው ሲቲን ባሸነፈው ኳስ አይታወቅም እኮ ባሸነፈው። በቃ ደስታ መደሰት ምን የደስታን ጣም ረስቼዋለሁ። ፕሪሚየር ሊግ ላይ ግን ብደሰት በቃ ማርያምን የደስታ ቪዲዮ ብሰራ በቃ በዘፈን ድሮ እንደምሰራው ምናምን ናፈቀኝ እኮ ማርያምን ናፈቀኝ እኮ ፕሪሚየር ሊግ ላይ በቃ። ማንቸስተር ዩናይትድ ተነሳበት። የማሸነፍ ዲኤንኤው በማይክል ካሪክ ተመለሰ። እሁድ በመጣ ቁጥር በውብ ጨዋታ ከካሴሚሮ እስከ ኩኛ እንዲሁም ቤንጃሚን ሼሽኮ በድንቅ ጎሎች ታጅቦ ያሸንፋል። ዛሬም ፉላምን በኦልድ ትራፎርድ አስተናግዶ ድራማዊ በሆነ መልኩ 3-2 በማሸነፍ ያደረገው ይሄንኑ ነው። ታዲያ ምን አይነት ሰይጣን ታውቃላችሁ? የሚያንዘፈዝፍ የሚያስቀባዥር አንዴ ከያዘ የማይለቅ ከሳምንት ሳምንት የሚደቁ ወይስ ሌላ? ማንቸስተር ዩናይትድ ግን ሁሉንም በአንድ ያቀፈ ቀይ ሰይጣን ነው። በዝቅታም ይሁን በከፍታ ሁል ጊዜ የሚወደድ እውነትም ዘ ቲያትር ኦፍ ድሪምስ ህልሞች ሁሉ እውን የሚሆኑበት ቦታ የዩናይትድ ደጋፊ የሆነ ጂጂኤምዩ እያለ ይጽፋል። መልካም ጊዜ። ምንድነው 3-2 ቁስል መቀስቀስ ነው እያላችሁ የምትመጡት? ስለምን ቁስል ነው የምታወሩት እናንተ? አትረሱም እንዴ ፋራናችሁ እንዴ እናንተ? በቃ ይተዋደኮ ትውት ይደረጋል አይደል እንዴ? ትላንትም 3-2 ቼልሲ ሲያንቅ ወንድም ጥላ ሊያስታውስ ነው። እዚህም 3-2 ምንም ደስ አትሉ። የምሬን ነው። ደስ አይልማ። ምንድነው ለከት ይኑረው የሆነ ቀልዳችሁ ምናምን። ለማንኛውም ማንቸስተር 3 ፉሉሃም 2 የተረዳናቸው ወሳኝ 3 ነጥቦችን አነሳለሁ። ከዛ በተጨማሪ ግን ዋናው ነገር ቪላ የዋንጫ ተወካካሪው ቡድን መሸነፉ ነው። በቃ ትልቁ ነገር እሱ ነው። ደስ ብሎኛል። በቃ በትርፌ ብቃጠልም ማለት ነው በማሸነፏ፣ በቪላ ግን ደስ ብሎኛል። የምሬን ነው ማለት ከባለፈው ያልተናነሰ መቃጠል ነው የተቃጠልኩት ዛሬ ዩናይትድ በማሸነፉ። ለመሰለ ቋጥሬ ነበር። በቃ እኔ ጨጓራቸውን ለልጣቸው ጀማ አጠገብ ያስቀምጬ ተዘጋጅቼ ነበር። አልሆነ። ለማንኛውም የተረዳን የመጀመሪያው ነገር ዩናይትድ ተሻሽሏል። በተለይ ደግሞ በሳይኮሎጂው ረገድ ፐርፌክት እየሆነ እየመጣ ነው። ማንዬ ይሄ አዲሱ አሰልጣኝ ካሪክ ሚሉት መጥቶ የሆነ መንፈስን የዘራባቸው ዝርትን ያደረገባቸውና ነቀቷሉ ተጫዋቾቹ በሙሉ። ከዛ በተጨማሪ ደግሞ ሌላው የአርሰናል ደጋፊ ቋጠሩ ላይ ደክመናል። አሁን በደንብ መወጠር አለብን። ቅዳሜ 9 ተኩል ላይ ለቶትናም ኃላፊነቱን ሰጥተን ሚኮስ ፐርሰን እናበረታቷለን። እንቀጥል ይሆናል ጀማው። ለማንኛውም ዋናው ቪላ ማሸነፉ ነው። ይሄ ያቃጥሎኛል ጀማው። ቪላ በቃ ደስ ብሎኛል። ወይኔ ዝለላቸው፣ ወይኔ ሴስኮ ጀማው ወሽመጤን ቆረጠው፣ ወሽመጤን በጥስን ያደረገው። ወይኔ ደህና ገግሜ ከሁለት ለባዶ ሁለታች አርጌ ምን በመሰለ ቋጠሮ ማንዬ ከ80 ደቂቃ በኋላ እኮ ነው ደግሞ ራሴን ያደራቸውት አንተ። ከ80 ደቂቃ በኋላ አረ ወይኔ ይክለብ ንደዱ ያንድዳችሁ። ወይኔ ሴስኮ አንተ። ይሄ ሌላ ነገር ነው፣ ከጀርባው ሌላ ነገር አለ እንጂ እግር ኳሳዊ ብቻ አይደለም። እግር ኳሳዊ ብቻ እንዴት እንደዚህ ይፈጠራል? ቆይ እንዴ 90 ሲደመር አንድ ላይ ሁለታቻ ተው ነው። እንዴት ነው 93 ላይ 3-2 መሆን የሚቻለው? አገኘኋቸው ብዬ እኮ ጨጓራቸውን ልትመጣ ነበር እኮ። አቻ ራሱ አስደስቶኝ ማለት ነው። ወይኔ አገኙ። እንደው ሚሉ ምናቲ ናቸው እነዚህ ሲያናጡ
ምን አይነት ድራማ ነበር የተመለከትነው? ማይክል ካሪክ ምንድነው በማንቸስተር ዩናይትድ ቤት እያበሰልክ ያለው? ማንቸስተር ዩናይትድ ፉላምን በአራተኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር ድራማዊ በሆነ መልኩ 3-2 በሆነ ውጤት በማሸነፍ መልሶ ወደ ቶፕ 4 በ41 ነጥብ በመግባት አራተኛ ደረጃ ላይ መቀመጥ ችሏል። ከማርኮ ሲልቫ ፉላም ይጠብቋል ተብሎ የተገመተው ማንቸስተር ዩናይትድ ይህንን ጨዋታ አስቀድሞ በካዚሜሮ እንዲሁም በማቲያስ ኩኛ አማካኝነት 19ኛና 56ኛው ደቂቃ ላይ ባስቆጠራቸው ጎሎች አማካኝነት 2-0 ሲመራ ነበረ። ጌሙንም ማኔጅ ያደረጉበት መንገድ በጣም አስደናቂ ነበር። ነገር ግን ወደ ጨዋታው መጠናቀቂያ ደቂቃዎች ላይ 85ኛው ደቂቃ ላይ ራውል ሂሜኔዝ ማጉዌር በሰራው ጥፋት አማካኝነት በፔናልቲ ፉላምን 2-1 እንዲሆን በማድረግ ወደ ጨዋታው መመለስ ችሎ ነበረ። ከዛ በኋላ ተቀይሮ የገባው ኬቪንም ሌላ አስደናቂ ካርል 91ኛው ደቂቃ ላይ በማስቆጠር ፉላምን አቻ ማድረግ ችሎ ነበረ። ታዲያ ማንቸስተር ዩናይትድም ነጥብ ሊጥል የተቃረበ ይመስል ነበረ። ታዲያ በሚያስገርም ሁኔታ እጅግ በጣም አስደናቂ የስነ ልቦና ደረጃ ላይ እንዳለ ያስመለከተን የማይክል ካሪኩ ማንቸስተር ዩናይትድ ተቀይሮ በገባው ቤንጃሚን ሴስኮ አማካኝነት 94ኛው ደቂቃ ላይ ጎል በማስቆጠር ጨዋታውን 3-2 አሸንፈዋል ማለት ነው። የሚገርም ጨዋታ ነበር የተመለከተው። ማንቸስተር ዩናይትድ ውጤቱ ይገባዋል ማለት ይቻላል። በመጨረሻ ደቂቃዎች የተቆጠሩበት ጎሎች ጨዋታውን ሙሉ ይገልጹታል ማለት አይደለም። በዚህ ጨዋታ ላይ ብሩኖ ፈርናንዴዝ 2 አሲስቶችን በስሙ ማስመዝገብ ችሎ ነበር። በ12 አሲስቶችን በፕሪሚየር ሊጉ ቀዳሚ አሲስተርነቱን አስቀጥሏል ማለት ነው። ካዚሚሮን በዚህ ጨዋታ ላይ 1 ጎል እንዲሁም 1 አሲስት በስሙ ማስመዝገብ ችሎ ነበር። ጥሩ ፐርፎርማንስ ከነበራቸው ተጫዋቾች መካከል አንዱ ነበር። አማድ ኩኛም ሌሎች ተጫዋቾችን በጣም ጥሩ ነበሩ፣ በመከላከሉ በማጥቃቱ ማለት ነው። ከተቆጠረበት ጎል ውጪ ዩናይትድ በጨዋታው ላይ በአጠቃላይ ተከላካዮቹንም ጠባቂውንም ጨምሮ ጥሩ ፐርፎርማንስ ነበራቸው። ያገገሙበት መንገድ ደግሞ በጣም አስደናቂ ነበር። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫ እንዳትረሱ። አማድ ዲያሎና ምንቤሞ ማቲያስ ኩኛን በየሳምንቱማ ብቻህን አትጨፍርም ለእኛም ማሳየን አሉት። እንደምትመለከቱት ኩኛ ጎሉን ካስቆጠረ በኋላ አማድና ምንቤሞ አብረው ሆነው እንዴት እንደሚጨፍር እንዲያሳያቸው ሲጠይቁትና አብረው ሲጨፍሩ ታይቷል። የማንቸስተር ዩናይትድ የቡድን ስብስብ መንፈስ ዳግም በካሪክ ከፍ ብሏል። ታቤት ማን ምንድነው የተፈጠረው? ትናንትናም ድራማ ቼልሲ፣ ዛሬም ማንቸስተር ዩናይትድ ድራማ። ሴስኮ ፉላም ግን ባለቅሳት ምን አባቱን ያደረገው ምንድነው ያደረገው? ሁለታቻ ሲሆን በቃ እኔ ምንድነው ፈርጌታ ይምሰሩ እኮ ሴስኮ ኦፕን ኳስ እኮ አንተ ያንን ኳስ ብስት በቃ ትሰየፍ ነበር። ለምን ከኋላ ቡሞ ነበረ እዛ ጋር እያለ ግን ኧረ በስመ አብ ለምንድን ነው ጉለጉላ ያገቡት? እኔ ጥያቄ ለምን አገቡ እንደዛ እንዴ? በጣም ነው የተቋቸው የነበረው። ግን ማንቸስተር ዩናይትድ በቃ ዘንድሮ ምንድን ነው እንዴ? አመረራችሁ እንዴ? ዲያንሱ ይጻጉሩ ሊቆረጥ አመራችሁ በቃ ሲሪየስ ሆኑ እኮ። ቶፕ ፎር አሁን ምንድነው የሚፈጠረው? የሊቪ ቋጠሮ አልተሳካም በቃ ባሁኑ ቶፕ ፎር ማን